ሙስሊሙ ዓለም በሱኒና ሺዓ እንዴት ተሰነጠቀም? የዛሬዎቹ ኢራንና ሳውዲ አረቢያ ለምን ባላንጣና የማይተማመኑ ሆኑ? በዓለም ሙስሊሞች ቁጥር ለንጽጽር ባይቀርቡም የሺዓና የሱኒ ሙስሊሞች አሰላለፍ ለፖለቲካዊ ተቃርኖች አጋልጦ በርካታ ጉዳዮች አነጋጋሪ ሆነው ቀጥለዋል። ይህ ጉዳይ ዳግም በሰሞኑ የኢራንና እስራኤል ጦርነት አገር ሽቷል። ለመሆኑ ሙስሊሙ ዓለም በሱኒና ሺዓ እንዴት ተሰነጣጠቀ? ታሪክ እንዲህ ይነግረናል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሕይወታቸው ማለፉ ብቻ ትልቁ ፈተና ነበር። ሙስሊሞች በዚህ ዓለም የደረሰው ትልቁ ሐዘን፣ ትልቁ ፈተና የእሳቸው ማለፍ ነበር ይላሉ። እሳቸው ሲያልፉ ያኔ በነበሩት ሙስሊሞች ወይንም የነቢዩ ባልደረቦች ትልቅ የተደፋ የጨለማ ማዕበል ሆኖባቸዋል። ግና የእሳቸው ማለፍ ይዞ የመጣው ፈተና እሳቸውን ማጣትና መለኮታዊው ወህይ ወይም ራእይ ካላህ የሚወርደው መመሪያ መቋረጡ ብቻ አልነበረም። ከእስልምና መልሰው የሚያፈነግጡ ቡድኖች መከሰትና የሥልጣን ክፍፍል እንዲሁም የተተኪዎች ጉዳይ ትልቁ ፈተና ሆኖ ነበር። ከነቢዩ መሐመድ ህልፈት በኋላ ተተኪ እንዲሆኑ አቡበክር ሲዲቅ የመጀመሪያው ኸሊፋ ሆነው ተመረጡ። ይሁን እንጂ በአመራረጡ ላይ ቅሬታ ያላቸው የነቢዩ ባልደረቦች እንደነበሩ አንዳንድ የታሪክ ድርሳናት ያሳያሉ። ይሁን እንጂ ቅሬታዎቹ ያን ያህል የጎሉ ባለመሆናቸው በሰላም ሽግግሩ ተፈጸመ። 6 ወር ያህል አድማ ተደረገ። ማን ላይ? አሊ ብኑ አቢ ጣሊብ ላይ። ቡኻሪ የሚናገሩት ሐዲስም استنكر علي وجوه الناس የሰው ፊት ለማየት እስኪያፍር ድረስ። ማን? አሊ ብኑ አቢ ጣሊብ እችን ጥያቄ ስላነሳ ምርጫው ልክ አይደለም ብሎ። ፋጢማ ከሞተች በኋላ ከ6 ወር በኋላ አሊ ስተቱ ገባው። ማለት ሰው ሁሉ የተስማማበትን ነገር እኔ ልመረጥም አላለም። አቡበከር መመረጥ የለበትም አላለም። አመራረጡ ግን የድንገት ነገር ነው። የተሰበሰቡ ሰዎች ናቸው ድንገት የመረጡ፣ ሌላ ሰው አልሰማም ምናምን። ሁሉም ሰው ግን የነበረውም ያልነበረውም የተመረጠው አቡበከር ነው ሲሉ ተቀበለናል ብለው አጸደቁ። አንዴ ግን ከአሊ ምላስ ምርጫው ልክ አይደለም የሚል ቃል ስለወጣች እንዴት ይላል ብለው ሰዎች ሁሉ አሊይን ፊቱን ሰው ማየት እስኪያፍር ድረስ ቦይኮት አደረጉት። አሊይም የአቡበከርን አሚርነት ተቀብሎ አንድ ሆነው ሙስሊሞች ቀጠሉ ማለት ነው። አቡበክር ሲያልፉ ዑመር ኢብኑ ኸጧብ ሁለተኛው መሪ ሆነው ሁለተኛው ኸሊፋ ሆነው የመሪነት መንበሩን ተረክበዋል። መጀመሪያ ቅድም እንዳልኳችሁ አቡበክር ሲዲቅ ኸሊፋ ሆነ። 2 ዓመት ተኩል አስተዳድሮ ሊሞት ሲል መሪ ምረጥልን አሉት። አይ እኔ አልመርጥም፣ ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ተተኪ ይመርጡ ነበር፣ አልመረጡም። ስለዚህ እኔ እንዴት እመርጣለሁ አለ። አይ ምረጥልን አለ። እሺ እኔ የምመርጠውን ትፈልጋላችሁ ታጸድቃላችሁ ወይ አለ። እኔ የምመርጠውን ትወዳላችሁ ሲል አዎ አለ። ዑመርን እሱ ነው የሚሆናችሁ ብሎ ዑመርን ማን መረጠ? አቡበከር መረጠ። በዑመር ኢብኑ ኸጣብ ዘመን የእስልምና ግዛቶች ወይም ኃይሎች የበለጠ እየተስፋፉ በመምጣታቸው የፐርሻ ወይንም ፋርስ ኢምፓየርና የሮም ኢምፓየርን በማሸነፍ ኢየሩሳሌምን ጭምር መቆጣጠር ችለዋል። ከዚያም ግብፅን ጨምሮ በአሁኑ እስከ ሰሜን አፍሪካ የተዘረጋ ግዛት ተስፋፍቷል። ይሁን እንጂ የእስላሙ ዓለም ግዛት ሲስፋፋም ፈተናውና የሥልጣን ሽኩቻውም በዚያው ልክ እየተባባሰ መጥቷል። በተለይም ዑመር ኢብኑ ኸጣብ አልፈው ዑስማን ኢብኑ አፋን ወይም ሦስተኛው ኸሊፋ ወደ መሪነት ከመጡ በኋላ የእስልምና ዓለም በሥልጣን ሽኩቻ ይናጥ ጀምሯል። ዑመርም ሱቢ ሰላት እያሰገደ እያለ በጀርባ በጩቤ ተወጋ። በኋላ ዑመርም ሲወጋ ዑመርም ታሞ መሞቴ ነው የሚል ተሰማውና እኔ ከሞትኩኝ ሙስሊሞች አንድነት አደጋ ላይ ይወድቃል፣ መሪ እንዲመርጡ ሐሳብ አቀረቡ። አይ አንተ ምረጥልን አሉ። እኔ አልመርጥም አለ። አንተ ምረጥልን አሉ። አልመርጥም። ምረጥልን ብለው ሲጫኑ እኔ ከመረጥኩኝ ታጸድቃላችሁ ወይ? አዎ። በቃ 7 የሹራ አባላት አሉ። ከሹራ አባላት መሃል መሪው ዑመር ነው የሞተው፣ 6 አሉ። ከ6ቱ መሃል ምረጡ ብሎ የሹራ አባል ያልሆነውን ልጁን አብደላህ ኢብኑ ዑመርን ምርጫ ቦርድ አድርጎ አንተ አስመራጭ ሁን፣ ከ6ቱ መሃል አንድ ሰው ይመረጥ ተባለ። ከዛ በዚህ መልኩ የሚቀጥለው ምርጫ ማን ተመረጠ? ዑስማን ተመረጠ ማለት ነው።
ናም ዑስማን ወደ ስልጣን ከመጡ በኋላም የራሳቸውን ጎሳዎች ስልጣን አከፋፍለዋል። እነርሱም የሾሟቸው የግዛት አሚሮች ወይም ገዢዎች ብልሹ አሰራርን አንሰራፍተዋል፣ በሃይማኖት ላይ ጭማሪ ነገርን ሰርተዋል በሚል ምክንያት የተለያዩ አመጾች እንዲቀጣጠሉ ሆኗል። አመጹ ከኢራቅ ኩፋ እስከ ዛሬው የግብጽ ምድር ይበረታ ነበር። ዑስማን ሲመረጥ ሂደቱ ረጅም ነው። ዑስማን እያስተዳደረ ያለ መጨረሻ እንደምታውቁት ሙስሊሙን ለመከፋፈል ጠላት ሆነው የተነሱ ይሁዳዎች አብዱላህ ኢብኑ ሰባ የሚባል ይሁዳ የየመን ይሁዳ ሙስሊም መስሎ ገብቶ ሙስሊሞች መሃል ኺላፍ መፍጠር ጀመረ። ሆን ብሎ ዑስማን ላይ መጥፎ ቃላት መወርወር፣ ዑስማን መመረጥ አልነበረበትም፣ መመረጥ የነበረበት አልይ ነው እያለ ፕሮፓጋንዳ ዲን በደንብ በማያውቁ ሰዎች ውስጥ ወሬ መክተት ጀመረ። በዚህ ሁኔታ ቀጠለና የተወሰኑ ሰዎች እውነትም ዑስማን መመረጥ የለበትም የሚሉ እውቀት የሌላቸው ሙስሊሞች ተፈጠሩ። እነዚህ ሙስሊሞች በሚስጥር እያደራጀ ኩፋ ውስጥ፣ ኢራቅ ውስጥ፣ ግብጽ ውስጥ፣ የመን ውስጥ፣ ሶሪያ ውስጥ እያደራጀ ዑስማን ላይ መፈንቅለ መንግስት ለማድረግ ነው። ምንድነው የሚያነሱት ዑስማን ላይ? አንደኛ ዑስማን በይዓት ሪድዋን ላይ አልተሳተፈም። በይዓት ሪድዋን ተብሎ አላህ ታህተ ሸጀራ በተደረገው ስምምነት አላህ ወንጀላቸውን የማረላቸው ሰሃቦች መሃል ዑስማን የለም፣ ስለዚህ ደረጃው ዝቅ ያለ ነው። ሁለተኛ በድር ላይ አልተሳተፈም፣ ደረጃው ዝቅ ያለ ነው። በድር የተሳተፈ በይዓት ሪድዋን ላይ የተሳተፈ አልይ እያለ ዑስማን መመረጥ የለበትም የሚል በድብቅ ፕሮፓጋንዳ መወራት ጀመረ። ሐቂቃውን ካያችሁ የሚያወሩት ወሬ ውሸት ነው። አንደኛ በይዓት ሪድዋን የሚባለው ደረጃ ራሱ ያ ሁሉ 1400 ሰው ወንጀላቸው የተማረላቸው ሰዎች ይሄን እድል ያገኙት በዑስማን ምክንያት ነው። ዑስማንን ነብዩ ሰለላሁ ዐለይሂ ወሰለም ወደ መካ ላኩት። ዑምራ ላይ ያረጉ ፈልገው ሙሽሪኮቹ አላስገባም ስላሏቸው በዚህ ጉዳይ እንዲነጋገር እንዲደራደር መካ ዑስማን ላኩት። ዑስማን የተመረጠው እዛ ዘመድ ስላለው ምንም አያረጉትም ተብሎ ተላከ። ዑስማን እዛ በሄደበት የውሸት ወሬ መጣ። ምን ተብሎ? ዑስማንን ገደሉት የሚል ወሬው ገና አልተጣራም። ግን በጣም ደነገጡ ሰሃቦችም ነብዩ ሰለላሁ ዐለይሂ ወሰለም እውነት ዑስማንን ከገደሉ አሉ እናልቃታለን እንጂ ወደ ኋላ አንልም፣ ሄደን እንታገላለን ቃል ግቡ ብሎ ሁሉም 1400 ሰው እጅ ለእጅ ተያይዞ ማንገባ እውነቱ እንደተባለው ዑስማን ከተገደለ ሄደን እንሞታለን እንታገላለን እንጂ ወደ ኋላ እንመለስም ቃል ግቡ አሉ። እጅ ለእጅ ይዘው በአንድ እጃቸው ነብዩ ሰለላሁ ዐለይሂ ወሰለም አሉ ይሄ ደግሞ የዑስማን እጅ ነው ብለው ቃል ኪዳን ተጋቡ። ይሄ እንግዲህ በውሸት ወሬ ነው የመጣው። ፈተናው ግን የእውነት ሆነ። ቀልባቸው ውስጥ ያለው የሰው አቋም ተለየ ማለት ነው። የተወሰነ አንድ ሙናፊቅ ሰው ምን አለ እንዴ ብሎ ቃል ከመግባት ግመሉ ስር ተደበቀ። ከዛ ትንሽ ቆይቶ ወሬው ምን መጣ? ውሸት ነው ዑስማን አልተገደለም ተባለ። አሁን የውሸት ወሬው የእውነት ፈተና ፈተናቸው። ማን ቆራጥ ነው ማን ቆራጥ አይደለም አላህ ቀልባቸውን ግልጽ አደረገ። ከዛ ቁርአን ወረደና ምራቸዋለሁ አለ። ይሄ ሁሉ ሰሃባ ይሄን እድል ያገኘው እኮ በዑስማን ምክንያት ነው። እንዴት ዑስማን እዚህ ጋር ሊገኝ ይችላል? ነገሩ ራሱ መነሻው ግን አዝብረው ለሰው ስለነገሩ በደንብ ዲን የማያውቅ ሰው እውነት ነው ብሎ ሄደ። የበድር ለታም ዑስማን አልተገኘም። ያልተገኘበት ምክንያት የነብዩ ሰለላሁ ዐለይሂ ወሰለም ሴት ልጅ ባለቤቱ ታማ አስታመም አብራሃት ሁን ብለው እሳቸው ናቸው ያስቀሩት። ስለዚህ ምንም ያጠፋው ነገር የለም። ግን ዲን በደንብ የማያውቁ ሰዎች ላይ ወሬ እየተነዛ ውስጡን ቀጠለ። ከዛስ በቃ ዑስማንን በኃይል ማውረድ አለብን ብለው ተነሱ። እናም በኩፋ በበስራና በግብጽ በዑስማን ረዲየላሁ ዐንሁ ላይ አመስ ተቀሰቀሰም። ከግብጽ የተነሱትና ይህንን በዝምድና ስልጣን የመሾምና ብልሹ አሰራር ቅሬታን ይዘዋል የተባሉት ቡድኖች ዑስማንን ለማናገር ወደ መዲና እንደተጓዙ መንገድ ላይ ዑስማን መረጃ እንደደረሳቸው ታሪክ ያስረዳናል። በዚህ ጊዜ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያጎት ልጅና ሌላኛው ትልቁ ባልደረባ አሊ ቢን አቡ ጣሊብ
ዑስማንን አነጋገሯቸውና የቡድኖቹን ቅሬታ እንዲያዳምጡ መፍትሄም እንዲሰጧቸው አግባቧቸው። ዑስማንም የአሊን ምክር ሰምተው ቡድኖቹን ካወያዩአቸው በኋላ የመፍትሄ እርምጃ ለመውሰድ ተስማምተው ከግብጽ የተነሱ ቡድኖችም ወደ መጡበት መመለሳቸው ይነገራል። እነዚያ ቡድኖች ወደ ግብጽ እየተመለሱ ሳለ ግን ያልተጠበቀ ነገር ተከስቷል። ቡድኖቹ ግብጽ እንደደረሱ እንዲገደሉ የሚያዝ የዑስማን ማህተም ያረፈበት ደብዳቤ ማግኘታቸው ነገሩን ይቀይረዋል። ይህ እውነትም ከፍተኛውና የመጀመሪያው ሴራ ነበር። በዚህ ጊዜ ከግብጽ የመጡትና መከራት የተሰማቸው ቡድኖች ደብዳቤውን ይዘው ተመለሱና የዑስማንን ቤት መከበባቸው ይነገራል። እናም ዑስማንን ከበው ይጠይቁት ጀመር። ማን ነው ይህን ደብዳቤ የጻፈው ነው ጥያቄው። ዑስማንም በአላህ ስም እምላለሁ ይህን አልጻፍኩም፣ ይህ እንዲጻፍም አላዘዝኩም፣ እንዲጻፍም ከማንም ጋር አልመከርኩም፣ ስለዚህ ደብዳቤውን በተመለከተ ምንም የማውቀው ነገር የለኝም የሚል ምላሽ ሰጡ። አመፀኞቹ ግን ዑስማንን ሊያምኗቸው አልፈለጉም። ታዲያ አንተ ካልጻፍከው ማን ነው ባንተ ማህተብ የጻፈው በሚል መነሻም ዑስማንን በከበባ ውስጥ አቆይተው በመሐላም ያቀረቡትን ማስረጃም ሳይቀበሏቸው ቀሩ። በዚህ ከበባ ውስጥ እያሉ አራተኛው ኸሊፋ አሊ ልጆቻቸውን ሐሰንና ሁሴንን ጭምር ከዑስማን እንዲከላከሉላቸው ቢልኩም ዑስማን ግን እኔ አልፈልግም፣ በእኔ ምክንያት ደም መፋሰስ እንዲከሰት አልፈቅድም እያሉ በጸና አቋማቸው ቀጠሉ። እናም አመፀኞቹ ለበርካታ ቀናት የዑስማንን ቤት ከከበቡ በኋላም በመጨረሻም የነቢዩ መሐመድን ተወዳጁን ሶሃባ ወይም ሦስተኛውን ኸሊፋ በአሳዛኝ ሁኔታ እንደገደሏቸው ተነገረም። ሐጅ እንሄዳለን ተዘጋጁ ተብሎ ተነገራቸው። በቡድን በሚስጥር አደራጅቷል። ማንም ያደራጀው ሙስሊም መስሎ የገባው ይሁዳ አብዱላህ ኢብኑ ሰባ የሚባለው የየመን ይሁዳ ነው። እሺ ብለው መጡ። ሐጅ የሚያረግ ሰው መካ ነው ሄደው መዲና ገቡ። ብዙ ሰው ሐጅ ሄደዋል። ብዙ ሰሃባ ሐጅ ሄደዋል። ሰው ብዙ በሌለበት መዲናን ከበቡ። ዑስማንን ቤት ታሪኩ ረጅም ነው። ዑስማንን ከበው ምግብ እንዳይገባ መጠጥ እንዳይገባ እየከለከሉ ዑስማንን ሊገሉ መጥተው ሰላቱል ጀማዓ በሩ ላይ ሰግደሉ። ምን ያህል እየሰሩት ያለው የይሁዳ ሥራ መሆኑን አያውቁም። ዲን እየጠቀምን ነው የሚመስላቸው። 40 ቀን ዑስማን ላይ ምግብ እንዳይገባ መጠጥ እንዳይገባ ከልክለው መጨረሻ ገብተው ገደሉት። የዑስማን መገደል የኢስላሙን ዓለም ፈተና በእጅጉ አቀጣጠለው። የእርስ በርስ ጦርነት የሚመስል ያለመተማመን፣ የሥልጣን ሽኩቻም፣ ደም አፋሳሽ እርስ በርስ ግጭት በመላው አረብና እስላሙ ዓለም ላይ ተቀጣጠለም። ከሦስተኛው ኸሊፋ ዑስማን ኢብኑ አፋን መገደል በኋላም አሊ ቢን አቡ ጣሊብ የነቢዩ መሐመድ ያጎት ልጅ የሙስሊሙ ዓለም መሪ ወይም ኸሊፋ ሆነው ለአራተኛ ኸሊፋነት ተሾሙ። ይሁን እንጂ የእርሳቸው መመረጥን አንቀበልም ያሉና ከሁሉ በፊት የዑስማንን ደም መበቀል ይቀድማል ያሉ ኃይሎች አመጽ አስነስተዋል። ዑስማን ሲሞት ይሄ ይሁዳ ሌላ ዙር ፊትና አለው። በዚያ ያቆመም ምንድነው? አሊ ነበረ። አሊ እርምጃ እንዳይወስድ በእኔ ሰበብ ደም እንዳይፈስ ብሎ ሙአዊያ ዑስማን ከልክሏል። እኔን ለአንድ ሰው ነፍስ ብላችሁ ሙስሊሞች እርስ በርስ እንዲገዳደሉ አልፈልግም ስላለ አሚሩ አልፈቀደም በሚል አሊ ምንም ማድረግ አልቻለም። ጉዳዩ ግን አሳስቧቸዋል። ይሄን ያህል ገፍተው አልይንም ዑስማንንም ይገላሉ ብሎ አላሰበም። ወዲያው የዑስማን ደም የነካውን ልብስ ይወስዱና ወደ ሶሪያ ሙአዊያ ጋር ወስደው ስልጣን ለመያዝ ፈልጎ አልይ ነው ዑስማንን ያስገድለው ብለው ይሄው ደሙ ብለው ወስደው አሳዩ። አሊ ላይ ካመጹ ኃይሎች ደግሞ ቀዳሚዎቹም ከፍተኛ ኃይል የነበራቸው በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ባለቤት አይሻና በቀድሞው የመካ ገዢ በአቡ ሱፊያን ልጅ በሙአዊያ የሚመራው ኃይል በዋናነት ይጠቀሳሉ። ይህን ሲያይ ሙአዊያ በጣም ተሰማው። ኹጥባ ቆሞ አልይ ከተመረጠ አንቀበልም ብሎ ጉዳዩን ሳያጣራ ለህዝብ ተናገረ። ሁለተኛ ዙር ኺላፍ ገባ። ከዛ ሙአዊያ እዛ ደግሞ ሙስሊሞች ተሰብስበው ማንን መረጡ? አልይን ኸሊፋ አድርገው መረጡ። ኸሊፋ አድርገው ሲመርጡ እዛ ደግሞ ያሉት አልይ ከተመረጠ አንቀበልም ብለው ነበር። ስለዚህ አልይን ኸሊፋነት የማይቀበል ቡድን መጣ ማለት ነው። በዚህ በኩል ደግሞ አልይን የሚደግፉ አልይም የመረጡ ሰዎች መጡ። ጉዳዩ ትንሽ ቆየና ወደ ምን አደገ? የይሁዳው ቡድን ሙስሊሙን ማባላት ነው የሚፈልገው። ስለዚህ
የውሸት አልይን የሚደግፉ መስለው በውስጥ አልይና ሙአዊያ እንዳይታረቁ፣ እንዲገዳደሉ፣ እንዲዋጉ እዚህም ሴራ ይሰራሉ፣ ሙአዊያ ጋርም ሴራ ይሰራሉ። እዛ ውስጥም ሰው አላቸው፣ እዚህ ውስጥም ሰው አላቸው። ይሄን ስራ ይሰራሉ። በስራ የተነሳውና በአይሻና በትልልቆቹ የነብዩ ባልደረቦች ጦልሃና ዙበይር ጭምር የሚመራው በ10 ሺዎች የሚቆጠር ኃይል የኸሊፋውን አልይን ጦር ለመግጠም መዘጋጀቱ ተሰማም። ይህን የሰሙት ኸሊፋው አሊ አመጹ በቶሎ መቋጨት እንዳለበትና በተቻላቸው አቅምም በሰላማዊ መንገድ ለመፍታት አቅደው ከመዲና ተነስተዋል። በዚህ ጊዜ የነብዩ ባልደረቦች ሐዘንና ስብራት ገባቸው። በታሪክ ለመጀመሪያ ጊዜ ሙስሊም ከሙስሊም ጋር ሊዋጋም አስከፊ ጦርነት መደገሱ አስጨነቃቸው፣ አሳዘናቸው። በስራ እንደደረሱ አሊ ለነ አይሻና ለነ ጦልሃ የሰላም ጥሪ ማቅረባቸው ተሰማ። የኡስማንን ደም እንደሚበቀሉ ፍትህንም እንደሚያሰፍኑ በድጋሜ ቃል ገቡም። ለሰላም ጥሪውም ከነ አይሻ በኩል በጎ ምላሽ ነበር። ይሁን እንጂ አሊ ይህን ያደረጉት አዘናክተው ሊያጠቁ ነው በሚል ከዚህም ከዚያም የሚናፈሰው ወሬና ሴራም የሰላም ጥሪውን እንዲዘልቅ አላስቻለም ነበር። ያም የነ አይሻ ጦር ከበስራ ተነስቶ ወደ ኩፋ መራም። ኩፋ ደግሞ የአሊ ጠንካራ ይዞታ ነች። አሊ አሁንም ተከታትለው ኩፋ ገቡም። በመጨረሻም ግጭቱ የማይቀር ሆኖ የአሊና የነ አይሻ ጦር በስራ ከተማ አቅራቢያ ተላትሟል። የነብዩ ባልደረቦች ሆነው አንድ ግንባር የዘመቱ በአንድ ሆነው ክፉ ደጉን ያሳለፉ ሰሃቦች እርስ በርስ ተዋጉም። ያ ጦርነት የግመሉ ጦርነት ተብሎ ይነገራል። ጦርነቱ ተባብሶ ሲቀጥል አንድ ነገር በመካከል ተከሰተ ይላል የኢስላማዊ ታሪክ ድርሳናት። በተጧጣፈው ጦርነት መካከል አሊ ድምፃቸውን ከፍ አድርገው ጦልሃ ሆይ አንድ ቀን የአላህ መልእክተኛ አሊን ትወደዋለህ ሆይ ብለው ሲጠይቁ ወንድሜን እንዴት አልወደው ስትላቸው ግና በስህተት ላይ ሆነህ አመፀህበት ትዋጋዋለህ ያልሁን አታስታውስም ወይ አሏቸው። ጦልሃ በዚህ ግጭት መሃል ውስጥ ሆነው ወደ 10 ዓመታትን ወደ ኋላ ተመለሱም። የአሊን ንግግር ቀስት ሆኖ ወጋቸውና በሰሩት ሥራ ተጸጽተው አነቡም። አሊን ያ አሚረል ሙእሚኒን አንተ የምዕመናን መሪ ሆይ እውነት ብለሃል አሏቸው። እናም ጦርነቱን እርግፍ አድርገው ወደ ኋላም አፈገፈጉም። እዚህ ላይ ጦልሃ ተጸጽተው ከጦርነቱ ሲወጡ በቀስት ተወግተው መገደላቸው ይነገራል። አሊ በድጋሜ ሌላውን የጦር መሪ የነቢዩ መሐመድ ተወዳጅ ባልደረባ ዙበይርንም እንደዚያው ጠሯቸው። ዙበይርን በድርጊታቸው ተጸጽተው ከጦርነት ወጥተው ጌታቸው ለመማጸን ሶላት ላይ በቆሙበት ወቅት አምር ኢብኑ ጃርሙዝ የተባለ አፈንጋጭ ደርሶ እንደገደላቸው ይነገራል። ታላቁ ሷሃባ አሊም በሁለቱ ሷሃቦች መሞት ልባቸው እንደደማ ይነገራል። አሁን የቀረችው የምዕመናን እናት አይሻ ናት። እናም አሊ እርሷም እንዳትገደል የሚቻላቸው እንዳደረጉ ይነገራል። አይሻ በጦሩ መሃል ገብተው በግመላቸው ሲቆሙ የአይሻ ደጋፊዎች ያለ የሌላ ኃይላቸውን አውጥተው መዋጋት ጀምረዋል ይባላል። በዚህ ጊዜ አሊ ጦርነቱ እንዳይራዘምና ሙስሊሞችም ከዚህ በላይ እንዳያልቁም አይሻ የጋለቡት ግመል ቋንጃው እንዲቆረጥና እንዲማረኩ ታዘዘም። የአሊ ጦረኞችም በተባሉት መሰረት የአይሻን ግመል ቋንጃ ቆርጠው ክብሯን በጠበቀ መልኩ ለአሊ አስረከቧት። አሊ በወንድሟ በመሐመድ ቢን አቡበክር አሳጅበው ወደ መዲና መለሷት። የምናን እናት አይሻ በክብር ቀሪ ሕይወታቸውን እያስተማሩ እንዲቀጥሉ ተደረገም። ሌሎችን በጦርነቱ የተሳተፉ አካላትንም አሊ ይቅር ብለዋቸው ሰላም ሰፈነም። ይህ ጦርነት ግን ለሙስሊሞች የመጨረሻው ፈተና፣ ለአሊም የመጨረሻው የእርስ በርስ ጦርነት አልነበረም። ይልቁንስ ሙስሊሙን ለሁለት የሚሰነጥቀውና ትልቁ የእርስ በርስ ጦርነት ከፊት የተደገሰ እንደነበር አልተሸሸገም። በሙአዊያና በአሊ መካከል የሚደረገው ከዘርዘር የሚተላለፈው አውዳሚው ጦርነት ሙአዊያ በአሊ አገዛዝ ስር አላድርም ብሎ በማመጹ የአሊ ዘመቻ ወደዚያው ዞረም። ከሙአዊያ በኩል የግብፁ አስተዳዳሪ አምር ኢብኑ ዓስ አብሮ ተሰልፎ የግብፅና የሶሪያ ወይም ሻም ኃይልን አቀናጅተው በዋናነት በኢራቃውያን የሚደገፈውን አሊ ቢን አቡ ጣሊብን ገጠሙም። በርካታ እልቂትም ተፈጸመም። በተለይም የሲፊን ጦርነት ከሁሉም አስከፊው እንደነበር ይነገራል። እዚህ ጋር እንግዲህ የሙስሊሙ ዓለም የስንጥቅ መስመሮች በሚገባ እየተከፈቱ መጡ። ስያሜዎችም እየተፈጠሩ ወደፊት ተንደረደሩ። የአሊ ደጋፊዎች ሻዓቱ አሊ ሲባሉ፣ የሙአዊያና የጎሳው ኡመያዎች ደግሞ ኡመዊዮች ተብለው ተጠሩ። የተቀረው ደግሞ በመሃል ጣልቃ እንገባም ብሎ ገለልተኛ ሆነ። ሻዓቱ አሊ ወይም የአሊ ደጋፊዎች ከአሊ ጎን ተሰልፈው እስከ መጨረሻው ተዋጉ። የሲፊን ጦርነት ላይ የአሊ ጦር በሙአዊያና አምር ኢብኑል ዓስ ጦር ላይ ከፍተኛ ድል የተቀናጀ ቢሆንም በወንድማማቾች መካከል የሚደረግ ጦርነት ይብቃ በሚል በተደረገ ድርድር
ሰላም ሰፈነ። ለዚህም አደራዳሪ ሽማግሌዎቹ እነ አቡ ሙሳ አልአሽዓሪ ሲመደቡም የድርድሩ ሂደት ግን የነ ሙአዊያን ጦር ከውድመት የታደገ እንጂ ዘላቂ መፍትሄ ያመጣ እንዳልነበረም ተነገረም። ይህ የድርድር ሂደት ሌላ ሶስተኛ ወገኖችን በኢስላም ውስጥ ፈጠረም። እነዚህ ቡድኖች አሊ ትክክለኛው ኸሊፋ ወይም መሪ ነው፣ ነገር ግን ከሙአዊያ ጋር በሰዎች በኩል መደራደሩ ከአላህ መመሪያ ወይም ፍርድ ውጪ በሰው ሐሳብ ለመመራት ያለውን ፈቃደኝነት ያሳያልና ይህ ደግሞ ክህደት ነው ሲሉ ፍርድ ለአላህ እንጂ ለሌላ አይደለም ብለው ተነሱም። እነዚህ ቡድኖች ኸዋሪጆች ይባላሉ። አፈንጋጮች እንደማለት ነው። ሊታረቁ ሰው መረጡ። እንደራደር ተብሎ የሚታረቁ ከሆነ እነሱ ሊጋለጡ ነው። ስለዚህ ለማስቀጠል አሊ ውስጥ ምን አሉ? ሺዓቱ አሊ ብለው ቡድን መሰረቱ። የአሊ ደጋፊ ፓርቲ ብለው ግን ላዩን አሊና ሙአዊያ እንዲዋጉ ነው አላማቸው። በዚህ በኩል መጣ። ከዚህም ሰው ተመርጦ ከዚህም ሰው ተመረጠና ሽምግልና ተቀመጡ። ሽምግልና ሲቀመጡ ሌላ ሶስተኛ ቡድን ደግሞ ተፈጠረ። ምን የሚል? በቁርአንና በሐዲስ መፍረድ ሲገባ እንዴት በሽማግሌ እንፈርዳለን የሚል ዲንን በደንብ ያልተገነዘበ ኸዋሪጅ የሚባል ቡድን መጣ። ኸዋሪጆች ሙአዊያን በሙስሊም መሪ አሊ ላይ በማመጽ የሙስሊሙን መሪ አሊን ደግሞ ከአላህ መመሪያ ውጪ በሰው በመዳኘት ወንጅለው ሁለቱንም ከኢስላም ያፈነገጡ ናቸው ብለው በከፈረጁ በኋላም እንዲገደሉ ወሰኑ። ቅስቀሳውም ቀጠለ። ይሁን እንጂ አብዛኛው ጦርነትን ያደረጉት ከአሊ ጋር እንደነበር ይነገራል። በመጨረሻም በአብዱላህ ኢብኑ ሙልጃም የሚመራው የኸዋሪጆች ወይም የአፈንጋጮች ገዳይ ቡድን አሊ ቢን አቡ ጧሊብን በመስጂድ ውስጥ ለፈጅር ወይም ለንጋት ሶላት እንደገቡ ገደሏቸው። ይህ ክስተትም የአሊ ደጋፊዎችን ኃይል ሲያዳክም የኡመያዎችን ኃይል ግን አጠናከረው። አሊ ሲገደሉ ልጃቸው ሐሰን ቢተኩም የሙአዊያን ጦር የሚቋቋም አልነበረም። እናም ከሙአዊያ ጋር ድርድር አድርገው ሙአዊያ ስልጣንና ኃይሉን ጠቀለለም። ያኔ ሙአዊያ ስልጣኑን ሲቆናጠጥ ቃል ከተገቡለት አንዱ ሙአዊያ ሲያልፍ ስልጣኑን ለተመረጠ አካል ሊያስረክብ ቢሆንም ሙአዊያ ግን ስልጣኑን ለልጁ የዚድ ቢን ሙአዊያ አስረክቦ አለፈም። ይህም አሊ ደጋፊዎች ወይም ሺዓቱ አሊን ክፉኛ አስቆጣም። የዚድ ቢን ሙአዊያ ስራም የነብዩ ቤተሰቦችንና የአሊ ደጋፊዎችን ወይም ሺዓዎችን ማሳደድ ሆነ። ከርበላ በተባለችው በአሁኗ ኢራቅ በምትገኝ ቦታ ላይ የዚድ ጦር በነብዩ መሐመድ የልጅ ልጅ በአሊ ልጅ በሁሴን የሚመሩትን አብዛኞቹን የነብዩ ቤተሰቦችን ጨረሳቸው። ሁሴንም በዚህ ከበባ ውስጥ ተገደሉ። ይህ ክስተት ሺዓዎችን ሙሉ በሙሉ በቡድን ነጠላቸውና ቂምና ሐዘን ይዘው እንዲገነጠሉ አደረጋቸው። የሺዓዎች ከሱኒዎች ጋር የነበራቸው መሰረታዊ ልዩነትም ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ መሪነት የሚገባው ለአሊ ነበር። ሌሎች ባልደረቦች ከአሊ ስልጣንን ያላግባብ ወስደዋል፣ ነጥቀዋል የሚል ሆነም። ይህ ትርክትም ወደ ትውልድ ተሸጋገረም። በኋላም ፖለቲካና ሃይማኖት እየተቀላቀለም ሺዓ ራሱን የቻለ የእስልምና ቅርንጫፍ ወይም ሴክት እንዲሆን የሚያደርገውን በበኑ ኡመያዎችና በሺዓዎች መካከል እንደ ሙስሊም አለመተያየት ነገሰም። የሱኒ ዓለም አሊ አራተኛው ኸሊፋ ሆነው የሚቆጠሩ ሲሆን አቡበክር፣ ዑመር፣ ዑስማን እያለ በተዋረድ የሚሄድ ነው። ሺዓዎች ግን ሶስቱን ቀደምት ኸሊፋዎች ባለመቀበል አልይን ከነብዩ መሐመድ ቀጥሎ በማስቀመጥ ከሱኒዎች ጋር ወይም ከነብዩ መሐመድ ፈለግ ተከታዮች ጋር የሚያጋጫቸውን ሰነድ አሰራጭተዋል። በኋላ ላይ ከነብዩ አጎት ከአባስ ኢብኑል አብደል ሙጦሊብ እንመዛለን የሚሉና አባሲያዎች ወይም አባሲድ ኡመያዎችን አሸንፈው ቢበቀሏቸውና ቢያሳድዷቸውም የሱኒና ሺዓውን ህዝብ ግን ማዋሃድ አልተቻለም ነበር። የአባሲድ ኸሊፋ ወይም ስርወ መንግስት ምንም እንኳን ከነብዩ ቤተሰብ እንመዛለን ቢሉም ከነብዩ መሐመድ ልጅ ከፋጢማ እንወለዳለን የሚሉ ሺዓዎች ደግሞ ግብጽ ላይ የፋጢሚድ ወይም የፋጢሚያ ኸሊፋን መስርተው ስርወ መንግስታቸውን አስፋፉም። በዚህም መቀመጫውን መካና መዲናን ጨምሮ እስከ ኢየሩሳሌም ወይም መስጂድል አቅሷ ድረስ በማስተዳደር የመላው ሙስሊም ዓለም ኸሊፋነትን አውጀው ነበር። የፋጢሚያ ኸሊፋ አልፎ አዩቢዶች፣ ከዚያም ሰልጩቆች፣ ከዚያም የማምሉክ ሱልጣኔት እየተፈራረቁ ከመጡ በኋላ በመጨረሻም የኦቶማን ሱልጣኔት አብዛኛውን የሺዓውንም የሱኒውንም ዓለም ተቆጣጠረም። በዚህም ጊዜ ነበር ከአዘርባጃን ከሱኒ ሱፊ ወደ ሺዓነት የተቀየረው ሻህ ኢስማኤል ቀዳማዊ የሳፋዊድ ስርወ መንግስት
መንግስትን የመሰረተው። የሳፋዊድ ስርወ መንግስት የዘመናዊቷ ኢራን መሰረት ጣይ ማንነቷንም የገነባው ነው ይባልለታል። ኢራን በጊዜው አብዛኛው ህዝቧ ሺዓ ያልነበረ ቢሆንም ሳፋዊድ የሺዓ ሴክትን የአብዛኛው ኢራናዊ የኢስላም ቅርንጫፍ እንዲሆን አደረገው። ይሁን እንጂ የሳፋዊድ ስርወ መንግስት መስፋፋት በኦቶማን ሱልጣኔት በደረሰበት ከፍተኛ ሽንፈት ከተጠናቀቀ በኋላም ግስጋሴው ተገቷል። ከዚያ በኋላ ኢስማኤል ሙሉ ሕይወቱን በድብርት ሐዘንና ብስጭት ነፍሱ እስክትወጣ ድረስ ቆይቷል። እንግዲህ ያ ክስተት ነው አሁን ያለችውን ኢራንን መልክ ያላበሳት። ከዚያ በኋላ ኢራን በብዝሃ ሺዓ ሆና ስትቀጥል ታላቁ የኦቶማን ኢምፓየርም በአንደኛ የዓለም ጦርነት በደረሰበት ሽንፈት አብዛኛውን ግዛቱን አጥቷል። ከግዛቱ የወጡት የአሁኖቹ የአረብ ሀገራትም በእነ እንግሊዝ አጋዥነት ሀገር ሆነው ተመስርተዋል። ሳዑዲ አረቢያ ከአረብ ሀገራት ሁሉ ትልቋና ተጽዕኖ ፈጣሪዋ ሆና ስትመሰረት መሰረቷን የጣሉት ደግሞ መሐመድ ቢን ሳዑዲና ሼህ መሐመድ ቢን አብዱልዋሃብ ናቸው። ሳዑዲ ራሷን እንደ ሱኒው ዓለም ወኪል ስታይ፣ ኢራን ደግሞ በተለይም ከ1979 በኋላ ኢስላማዊ አብዮት አቀጣጥላ ራሷን እንደ ሺዓ ሙስሊሞች ተወካይ አድርጋ ቀረበችና ሁለቱ ሀገራት ባለመተማመንና በባላንጣነት ቀጠሉ። ይህንን ያቀጣጠሉትና ለከፍተኛ ፖለቲካዊ ፍጆታ የሚጠቀሙበትም በእርግጥም አሜሪካና አጋሮቿ ደግሞ ልዩነቱን በሚገባ በመለጠጥ ጠላት አድርገው አስቀሯቸው።